ደረጃ ስናልፍ በቡርኪና ፋሶ ከፍተኛ የምዕራባውያን ተቃውሞ ሰልፍ ታየ። በቅርቡ ፕሬዝደንቱን ለመጠበቅ ጦር የላከችው ሩሲያ ባንዲራዋ ተውለበለበ። በቅርቡ የመፈንቅለ መንግስት ሙከራ የከሸፈባት ቡርኪና ፋሶ ከምዕራባውያን ጋር እልህ ተጋብታለች። የሰሞኑን ጨምሮ በርካታ ጊዜያት የግድያ ሴራና ጥቃት የሚሰነዘርባቸውን ፕሬዝዳንት ኢብራሂም ትራውሬን ለመደገፍ የሀገሪቱ ህዝብ ዛሬ አደባባይ ወጥቷል። በርካታ ህዝብ የታደመበት የድጋፍ ሰልፉ የኮት ዲቫር ፕሬዝዳንትን ለመጠበቅ ከቀናት በፊት ልዩ ጦር የላከችውን የሩሲያ ባንዲራ ከፍ አድርጎ ያውለበለበ ሆኗል። በቡርኪና ፋሶ በርካታ ከተሞች ዛሬ በተካሄደው ሰፊ ህዝባዊ ሰልፍ በመቶ ሺዎች ቡርኪና ፋሶውያን ለፕሬዝዳንት ኢብራሂም ትራውሬ ድጋፍ በመስጠት የጥፋት ኃይሎች ያሏቸውን ምዕራባውያን በማውገዝና በመቃወም ድምፅ አሰምተዋል። ታዲያ ከሰልፈኞች መካከል የሩሲያ ባንዲራን የያዙ በርከት ብለው ታይተዋል። ሰልፈኞቹ አንፈራም፣ ለካፕቴን ኢብራሂም ትራውሬ መሞት ገነት ያስገኛል ሲሉ መፈክር አሰምተዋል። ምዕራባውያንን ያወገዘው ይህ ሰልፍ የአሜሪካ ጀነራል ማይክል ሎንግሊ አድርገውታል ከተባለው ንግግር ከወጣ በኋላ የተደረገ ነው። እንዲሁም የዩናይትድ ስቴትስ አፍሪካ ኮማንድ ዩኤስ አፍሪኮም መሪ የሆኑት ላንግሌ ትራውሬ ሀገሪቱን ሀብት ለግል ከለላ መጠቀሚያ ያርገውታል በማለት የቡርኪና ፋሶ መንግስት በሚያዝያ ወር መጀመሪያ ተችተው ነበር። የቡርኪና ፋሶ መንግስት ግን የጀነራሉን ቃልና አሁን ቁጣ ፈጠረ የተባለው ንግግር የቡርኪናቤ መንግስት ገጽታን ከመጉዳት ውጪ ሌላ ዓላማ የለውም ሲል አጣጥሎታል። ፕሬዝዳንት ኢብራሂም ትራውሬ ከደርዘን ያላነሰ የግድያ ሙከራና በርከት ያለው የመፈንቅለ መንግስት ሙከራዎች እየተጠነሰሱ ቢፈጠሩም እስካሁን ያለውን ማክሸፍ ችለዋል። በያዝነው ወር የተደረገው ሌላኛው የግድያና መፈንቅል ሙከራ ግን ጫን ብሎ የመጣና በርካታ ወታደራዊ አባላትን ያሳተፈ እንደነበር የሀገሪቱ የደህንነት ሚኒስትር መሐመዱ ሳና አስታውቀው ነበር። የሀገሪቱ የደህንነት አገልግሎት ተቋማት የሴራው አካል በሆኑ የቡርኪናቤ ወታደሮችና የታጣቂ ቡድን መሪዎች መካከል የነበረውን ግንኙነት በመጥለፍ የሚገኙበትን ቦታና የወታደራዊ እንቅስቃሴዎችን ዝርዝር ሁኔታ እንዳገኙ መክሸፍ እንደተቻለም ሚኒስትሩ ጨምረው ገልጸዋል። በቡርኪና ፋሶ ፕሬዝዳንት ላይ የተሴረው መፈንቅለ መንግስት በመጀመሪያ ሚያዝያ 8 ቀን ለማካሄድ ታቅዶ እንደነበር ሚኒስትሩ ይፋ አድርገው ነበር። ይህንን ተከትሎ ሩሲያ በፑቲን ቀጥተኛ ትዕዛዝ የቡርኪና ፋሶን ፕሬዝዳንት ኢብራሂም ትራውሬን ለመደገፍ በከፍተኛ የስልጣን ብቃት ያጠናቀቁ ልዩ ኮማንዶችን ወደ ቡርኪና ፋሶ መላኳን ከሀገሪቱ የዜና ምንጮች በሳምንቱ ዘግበው ነበር። ሩሲያ ለቡርኪና ፋሶ ልዩ ወታደሮችን ለመላክ ያስገደዳት በፈረንሳይና በሌሎች ሀገራት የተመራ ልዩ ገዳይ ቡድን ኢብራሂም ትራውሬ ላይ ተደጋጋሚ ግድያ ሙከራ አድርገዋል ብላ በማመኗ መሆኑም ተገልጾ ነበር። ወደ ቡርኪና ፋሶ ያቀኑት የሩሲያ ወታደሮች የቡርኪና ፋሶን ዋና አየር ማረፊያ እንደሚቆጣጠሩ ከቀናት በፊት ተጠቁሟል። ከራሽያ በተጨማሪ ሰሜን ኮሪያና ቻይና ኢብራሂም ትራውሬ ላይ አንዳች ነገር ቢፈጠር ዝም ብለን አናይም ማለታቸውን ቡርኪና 24 የተሰኘ ሀገር ውስጥ ሚዲያ ዘግቧል። አሜሪካን ጨምሮ የምዕራባውያን ሀገራት በሳህል ክልል ያላቸውን ወታደራዊ ይዞታና ጫና ከቅርብ ጊዜ ወዲህ እያጡ መጥተዋል። በተለይ ፈረንሳይ ጦር ከግዛቱ እንዲወጣ ውል በማቋረጥ ከተባረሩ ማሊ ይገኝበታል። በሳህል ክልል ከአራት ያላነሱ መፈንቅለ መንግስቶች 3 መንግስታትን የቀየሩ ሲሆን ማሊ፣ ቡርኪና ፋሶ፣ ኒጀርና እነዚህ ሀገራት የደህንነት ስምምነት በመፈረም አንዳቸው ሌላቸውን ለመጠበቅ መስማማታቸውም የሚታወቅ ነው።